የአሜሪካና ኢራን ግንኙነት ዛሬ ከመቼውም ጊዜ በላይ አስጊ ደረጃ ደርሷል። ፕሬዚዳንት ትራምፕ ታላቁ አርማዶ ወደ ቀጠናው ልከዋል። ትራምፕ ሁለት ቀይ መስመሮችን አስቀምጠዋል። በኢራን ያሉ ተቃዋሚዎች ከተገደሉ ወይም ጅምላ ግድያ ከተፈጸመ አሜሪካ ወታደራዊ እርምጃ እንደምትወስድ አስጠንቅቀዋል። በአንጻሩ የኢራኑ መሪ አሊ ካሚሊ ጥቃቱ ከተሰነዘረብን ቀጠናዊ ጦርነት ይቀሰቀሳል በማለት ዝተዋል። የኢራን ጦር በባህረ ሰላጤው ላይ የቀጥታ ጥይት ልምምድ እየጀመረ ይገኛል። ውጥረቱ ቢበረታም ትራምፕ ኢራን እያነጋገረች ነው ብለዋል። ጦርነት ወይስ አዲስ ስምምነት? እናንተ ኮሜንት ላይ አስቀምጡልኝ። የአሜሪካና ኢራን ግንኙነት ዛሬ ከመቼውም ጊዜ በላይ አስጊ ደረጃ ደርሷል። ፕሬዚዳንት ትራምፕ ታላቁ አርማዶ ወደ ቀጠናው ልከዋል። ትራምፕ ሁለት ቀይ መስመሮችን አስቀምጠዋል። በኢራን ያሉ ተቃዋሚዎች ከተገደሉ ወይም ጅምላ ግድያ ከተፈጸመ አሜሪካ ወታደራዊ እርምጃ እንደምትወስድ አስጠንቅቀዋል። በአንጻሩ የኢራኑ መሪ አሊ ካሚሊ ጥቃቱ ከተሰነዘረብን ቀጠናዊ ጦርነት ይቀሰቀሳል በማለት ዝተዋል። የኢራን ጦር በባህረ ሰላጤው ላይ የቀጥታ ጥይት ልምምድ እየጀመረ ይገኛል። ውጥረቱ ቢበረታም ትራምፕ ኢራን እያነጋገረች ነው ብለዋል። ጦርነት ወይስ አዲስ ስምምነት? እናንተ ኮሜንት ላይ አስቀምጡልኝ።